ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ዛሬ የሚገኘው በቅድስት አርሴማ ቤተክርስቲያንና እጨጌ ዮሐንስ ቤተክርስቲያን ነው። አሁን የምንገኘው ቅድስት አርሴማ ነው። መግቢያ ላይ እንዳሳየዋችሁ እና ቤተክርስቲያኑ ከወራት በፊት ተቃጥሎ ነበረ። አሁን ለመሰራት ብዙ እንቅስቃሴ የተደረገ ነው። ፕላንም ተሰርቶለታል። ገንዘብ መዋጮ ማድረግ እንፈልጉም መዋጮ ማድረግ ትችላላችሁ። አካውንቱን በኋላ ፎቶ ላይ ፖስት አደርግላችኋለሁ፣ ቪዲዮ ላይ አስቀምጥላችኋለሁ። ያ የምታዩት የተቃጠለው ቦታ እና አሁን እየተገለገለ ያለው እጨጌ ዮሐንስ ቤተክርስቲያን አለ። እዚሁ ግቢ ውስጥ በአንድ አስተዳደር ነው የሚስተዳደረው። ወደሱ እንጓዛለን። እንግዲህ ወደ እጨጌ ዮሐንስ እየወረድን ነው። ቁልቁለት ነው። ቤተክርስቲያኑ በጣም ጫካ ስለሆነ ውበቱ በጣም ደስ ይላል፣ ይማርካል። እንግዲህ ቁልቁለቱን ቀስ ብለን እንወርዳለን። እንደምትመለከቱት እጨጌ ዮሐንስ ነው። እየደረስን ነው። ብዙ ምእመናን እዚህ ቦታ እየመጡ ብዙ ፈውስ ያገኛሉ። በጣም ተአምረኛ የሆነ ጸበል አለ። የሚገኘው ወይራ ሰፈር አካባቢ ነው፣ ወደ ቤተል ማለት ነው። ቤተል ወይራ ከጦራሎች ወደ ቤተል በሚሄድ መስመር ላይ ነው። ቤተክርስቲያኑ ለማሰራት እንፈልጉ ገንዘብ ድጎማ ለማድረግ እንፈልጉ አሁን በቀረጽኩላችሁ አካውንት ገንዘብ ማስገባት ትችላላችሁ ማለት ነው። እናንተም በረከቱን ታገኛላችሁ። እጨጌ ዮሐንስ ቤተክርስቲያን ይመስላል። ወደ ጸበል ቦታው እየወረድን ደግሞ የጸበል ቦታውን ማሳያችሁ ይሆናል። እንደምታዩት ነው። ወደ ጸበል ቦታው የተጓዝን ነው። ቦታው በጣም ጫካ ነው፣ ያምራል። ጸበሉ በጣም ፈዋሽ ነው። ቅባ ቅዱስም አርብ ይደረጋል። መጣችሁ መጠቀም ትችላላችሁ። ብዙ ምእመናን ፈውስ ያገኙበት ነው። እናንተ መጣችሁ መፈወስ ትችላላችሁ። የጸበል ቦታውን ማሳያችሁ ይሆናል። ከዛም በኋላ እናንተም እንድትጠቀሙ ለማለት ነው። የቅድስት አርሴማና የእጨጌ ዮሐንስ ቤተክርስቲያን የሚገኝበት ማለት ነው። እና እንደምትመለከቱት ጫካው ነፋሻነቱ በጣም ደስ የሚለው። እዚህ ቦታ በመጡ ቤተክርስቲያን የተቋቋመው በቅርብ ጊዜ ነው። ያን ያህል የቆየ አይደለም። በ2000 ዓመተ ምህረት አካባቢ ነው ቤተክርስቲያን የተመሰረተው። ከዛን ጊዜ ጀምሮ ግን በአጭር ጊዜ ጸበሉ ፈዋሽ ስለሆነ ብዙ ምእመናኖች እየመጡ ይህ ቦታ መላእክቶች ያሉበት ስፍራ ነውና በቦታው አትጸዳዱ ይላል። እዚያ አካባቢ ስትመጡ አክታ መጥፋት፣ ሶፍት መጣል እንዲሁም ፌስታል መጣል እንደሌለባችሁ ነው። ምንም ቤተክርስቲያን ግቢ ውስጥ እንደዛ አይነት ነገር ንጽህና መጠበቅ አለበት። እኛም እንደ ባህሉ ነው እንደዛ አይነት ነገር አልለመደብንም። ግን ራሳችንን ማሳደግና ራሳችንን ማበልጸግ አለብን። ቤተክርስቲያን ንጽህና፣ የራሳችንን ንጽህና መጠበቅ አለብን። እሱን ለማስታወስ የተጻፈ ነው እና ፊት ለፊት የሚታዩት የጸበል ቦታው ነው። አሁን ደርሰናል። አንድ 20 ሜትር ነው ይቀራል። እንደምትመለከቱት በጣም ደን ነው። በጣም ደስ ይላል። ዙሪያው ጥቅጥቅ ያለ ጫካ ነው። አርሴማ ቤተክርስቲያን እዚህ ከላይ ተራራው ላይ የሚታያችሁ ከሆነ እዛ ተራራ ላይ የምትገኘው። አሁን ጸበል ቦታው ከስር ስለሆነ ወደ ስር መጣን ነው ማለት ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ባባይ ቻው።